الله عز وجل كفطران بلاي مهون بذات مالك يالا رغاغطه يهونه سو ይሄን ኢንካር የሚያደርግ የሚቃወም ሰው ካፊር ነው እንዴት ነው አንድ ልትሆን ትችለው መረጃ ደርሶት ማለት ነው ይሄን ያላረጋገጠ የሆነ አካል ካፊር ነው የሚቃወም የሆነ ሰው ማለት ነው ለምን በነብዩ አለይሂ ሰላቱ ወሰለም አንደበት የተናገረ ነው አላህ ከፍጡራን በላይ መሆኑ ፍየል ጠባቂዋን አይነ አላህ ብለው ሲሏት في السماء بلا كون يمدسته في السماء اني مانن يالوت يا الله ملكتنيا نو تالچو اعتقها فانها مؤمنه بلا مسكروا لها ይሄን ያላመነ አላህ ከፍጡራን በላይ መሆኑን ያላመነ ሙእሚን አይደለም ማለት ነው ለዚህ ነው ابن خزيمة رحمه الله تعالى اقرار ያላደረገ አላህ ከዓርሽ በላይ መሆኑን ያላጸደቀ ያላረጋገጠ ይላል فهو كافر بربه يستتاب له كهادي ነው ተውባ እንዳደርግ እንጠይቀዋለን ለዚህ ነው ይሄን ዓሊም ፍቅህ አህባሽ ካፊር ነው ይሏቸዋል ابن خزيمة 311 ላይ የሞቱ ናቸው ሂጅራው ተመልከት ከአህባሾችና ከመሰሎቻቸው አቋም ጋር የማይገጥም የሆነ አቋም ስላላቸው ነው ቁርአን ሐዲስን ተከታይ ስለሆኑ ካፊር ናቸው ይሏቸዋል ይሄን ዓሊም الله كفطران بلاي مهنون كعرش بلاي مهنون يالا الرقاقة إقرار يالا درقة فهو كافر بربي يستتاب توبا كادرقة طرو آلية ضربت عنقه ونمين عنقته يقرطلال كذان كقوشاشا ماتراكم يا قدالي يتشمرالا لمن مسلموشنا كمسلموش قا تسمامتو يمين ورويهونو كهديانوش با يرساو شتاو اندا يتاوكو ቆሻሻ ማጥራቀሚያ ገንዳ ላይ እንጨምረዋለን አሉ ንብረቱ ደግሞ አሉ ንብረቱ ሙስሊም የሆነ ማንንም ሰው አይወርሰውም አሉ የት ነው የሚገባው ካለ ማሉሁ ፈይአን ይላሉ ግምጃ ቤት ይገባል እንጂ لا يرثه احد من المسلمين لمن اذ المسلم لا يرثه الكافر